ዛሬ እንግዲህ አዲስ አበባን እንግዲህ ከሞላ ጎደል አሳያችኋለሁ። አሜን ሆስፒታል አካባቢ ነው ማለት ነው ይሄ ቦታ እና ውድ ቤተሰቦቼ ዛሬ የመጣሁበት ቪዲዮ ትንሽ ያናደደኝና ስሜታዊ ያደረገኝ ቪዲዮ ነው። ምክንያቱም ሩታ ያደረገችው ነገር በጣም ነው ያበሸቀኝ። ቤተሰቦቼ በጣም ነው የተናደድኩት። ምክንያቱም በዚህ ልክ የልጇን አባት እና ደግሞ እኛን ተመልካቾችን እንደዛ አድርጋ እንትን ማድረጓ በጣም ከባድ ነው። እኔ እንዴት እንዳሰበችው አላውቅም እንጂ ማለት ነው። እና በጣም የበሸኩበት ቪዲዮ ነው እንትን እምላችሁ። በነገራችን ላይ ሰላምታዬን አልረሳሁም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላምታችሁ ሰላምታዬ በያላችሁበት ይድረሳችሁ። አሁን ይሄ ሁሉ ተነሺ ነው የሚሆነው እና ትንሽ ነርቨስ ሆኛለሁ ዛሬ በጣም ነው የበሸኩት። ምክንያቱም ለተመልካችን ለባለቤቷ በጣም ያሳዘነ ቪዲዮ ነው እና ትናንትና እንግዲህ ሰፈር ነው ብለን ቪዲዮ አይታችሁታል ብዬ ነው ማስበው። በሱ ላይ ደግሞ እኔ አስተያየት ለመስጠት ነው ማለት ነው፣ የተሰማኝን አስተያየት ለመስጠት ነው። በእርግጥ በጣም ብዙ ኮሜንት ወደ 15,000 ጠዋት እንኳን ያየሁት ወደ 15,000 ነው። እንደዛ ኮሜንቶች በጣም ባለጌ ነሽ፣ በጣም አጥፍተሻል፣ በዚህ ልክ ምን ነው ትንሽ እንደው እዛ ጋር አብርሽ ሕፃን ሆኖ ሳይሆን ስለሚያፈቅርሽ ነው እያሉ በጣም ብዙዎቻቸው ያደነቋትን አይዞሽ፣ በርቺ፣ ጎበዝ፣ አንቺ እንዲህ ነሽ፣ አንቺ ንግስት ነሽ፣ አንቺ በነገራችን ላይ ማለት ነው እኛ ራሳችን ነን ሰውን በቃ ያልሆነ ነገር ውስጥ እየወሰድን የምንከተው እኛ ራሳችን ኮሜንታተሮች ነን ማለት ነው። እኔ በነገራችን ላይ ኮሜንት ብዙ ጊዜ አልጽፍም ማለት ነው። ግን ደግሞ ትናንትና ተናድጄ የሰራችሁ ቪዲዮ በጣም በሽቄ ነበርና በቃ ቪዲዮውን መጨረስ እስከሚያቅተኝ ድረስ ነበር የሆንኩት። በደስታ እንደዛ ከትናንት ወዲያ በደስታ አይቼ ምን ሰዓት እንደጨረስኩት ያላወቅኩት ቪዲዮ ትናንትና ግን የነበረው ነገር ዛሬ ነው ያየሁት። በጣም ነበር የሚያስጠላው እና ቤተሰብም ሆነ ወንድምም ሆነ ምንም ሆነ ትዳር አይሆንም ሴቶችዬ። ወንድም ቢኖረን ወንድም መከታ ነው። በእርግጥ ግን ደግሞ በዚህ ልክ ወርዶ እሱ ትንሽ ነው፣ አንቺ ትበልጫዋለሽ። ግን እንዲያድርጊ ስላለሽ ብቻ ባለቤትሽን በዚህ ልክ ማዋረድ፣ በዚህ ልክ መሆኑ በጣም ያሳዘነኝ በእኔ በኩል ማለት ነው። እና ለምን በዚህ ልክ ሕፃንነት ነው? እቃቃ ጨዋታ ነው ወይስ ምንድን ነው? እና በጣም መጥፎ ነው። ሰው ፍቅርም ግፍ አለው። መውደድ ከሆነ ሰውን እንደዚህ የሚያረግ ሰው ሺ ጊዜ ባይፈቀር ባይወደድ ጥንቅር ብሎ የእውነቴን ነው። እኔ በጣም ነው የበሸኩብሽ ሩታ። እና አንዳንድ ጊዜ እኛ የምንጽፈው ኮሜንት በጣም በቃ አለ አይደለ ሰውን ወደ ማይፈልገው ነገር ውስጥ ከተዋል። እንደዚህ እያልን በቃ ጎበዝ ነሽ፣ ንግስት ነሽ፣ አንቺ ምናምን በቃ አለ አይደለ እንደዚህ አይነት ኮሜንቶች እየተጻፈላት ነው ልጅቷ እንደዚህ። ግን ደግሞ በአንዴም እኛ ስንባል ደግሞ በአንዴም እንደዛው አውርደን መፈጥፈጥ እንችልበታለን ማለት ነው። እና ብትቺ ኦዲየንስሽን ባታስከፊ በጣም ጥሩ ነበረ። እንደዛው እንደጀመርሽው ድራማውን እውነት አድርገሽ ብትሄጂበት የሰውን ክብር፣ የሰውን ፍቅር፣ የሰውን ያለውን አድናቆት አይተሻል። በዛ ልክ ደግሞ እንደዛ ሲያደርግሽ ምን ያህል ክብርሽ እንደተገፈፈ የምታዩ ነገር ነው ማለት ነው። ስለዚህ ጥሩ አድርጊያለሁ፣ በጣም ጎበዝ ነኝ ምናምን ብለሽ ጥብርር ያልሽ እንደሆነ ተሳስተሻል ሩታ። የእውነቴን ነው የምነግርሽ። ምንም እንኳን ትንሽዬ ይቅርታ ቤተሰቦቼ፣ ምንም እንኳን ትንሽ ሚዲያ ቢኖረኝ እኔ ለእናንተ የምናገረውን የማደርገውን ነገር ሁሉ እማላፍርበት ቪዲዮ ነው እስከዛሬ የሰራሁት፣ እማላፍርበት ቪዲዮ እና ሁሌም ቢሆን ታረቂ፣ ታገሺ፣ ለልጅሽ ስቲ
ሩታዬ ታረቂ እያልኩኝ እስከ ዛሬ ድረስ ስለፈልፍ ነበረ።